ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጭ የቻናሌ ቤተሰብ ተከታታዮች ህወሓት አርሚ 15 በዛሬው ዕለት ማስመረቁ ተሰምቷል። ይህን ጉዳዮች የምንመለከተው ይሆናል። የትግራይ ወጣቶች ወደ አዲስ አበባ መግባታቸውም የወጣ መረጃ አለ፣ እንመለከተዋለን። ሌላኛው ጉዳያችን በተለይ በሀገራችን ያለው ሁኔታ የምንዳስስ ይሆናል። በተለይ የኢትዮጵያና የአሜሪካ ኃይል ዘርፍ ትብብርን በተመለከተ የወጣ መረጃ አለ፣ አስደምጣችኋለሁኝ። ኢትዮጵያ የኤሌክትሪክ አገልግሎት የሀገሪቱ የኤነርጂ ዘርፍ በአሜሪካ ትብብር ጋር የወጣው ጉዳዮችም የማስደምጣችሁ ይሆናል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በጀነራል ዳቪድ አንደርሰን የተመራ የአፍሪካ ልዑካን በቢሮአቸው ተቀብለው መወያየታቸውም ተሰምቷል። ይህን ጉዳዮችም ማስደምጣችኋለሁኝ። የምስራቅ እዝ ኮር ሰራዊት በአማራ ክልል ምዕራብ ጎጃም ዞን በደጋ ዳሞት ተብሎ በሚታወቀው በህገወጥ ታጣቂዎች ተይዘው የነበሩ በርካታ ተሽከርካሪዎችን ማስመለሱ ገልጿል። ይህን ጉዳዮችም አስደምጣችኋለሁ። ውድ ቻናል ቤተሰብ ተከታታዮች ለሀገራችን፣ ለዓለማችን፣ ለክልላችን ሰላም ያደርግልን። ጦርነት አይጠቅምም። የህወሓት አርሚ 15 ኃይል በዛሬው ዕለት ወታደሮች እያስመረቀ ነው። ከዚህ በተጨማሪ ቡድኑ በራያ ቀጠና ሰፊ የኃይል ስምሪት እያደረገ እንደሚገኝም አስታውቋል። ህወሓት አርሚ 15 ብሎ ለ4 እና ለ5 ወራት ያህል ተከታታይ ሲያሰለጥናቸው የነበሩትን ታጣቂዎች ማስመረቁን ያሳወቀው የትግራይ ወጣቶች ጦርነት በመጠየፍ እንግዲህ ወደ አዲስ አበባ እግር አውጪኝ ብለው እየሸሹ እንደሚገኙ መረጃው ዘግቧል። በዚህም በርካታ የትግራይ ወጣቶች ወደ አዲስ አበባ ወደ መዲናዋ እንዳቀኑ ነው የተገለጸው። የምስራቅ እዝ ሰራዊት በአማራ ክልል ምዕራብ ጎጃም ዞን ደጋ ዳሞት ዙሪያ ተፈጥሯዊና ሰው ሰራሽ መሰናክሎችን ተቋቁሞ በወሰደው ጠንካራ የተቀናጀ እርምጃ የሀገር መከላከያ ሰራዊት በህገወጥ መንገድ ተይዘው የነበሩት በርካታ ተሽከርካሪዎችን አስመልሷል። የኮሩ ዋና አዛዥ ብርጋዴር ጀነራል አዲሱ መሐመድ እንደገለጹት የሀገር መከላከያ ሰራዊት ሰላም በማጽናት በህገወጥ መንገድ ሲጠቀምባቸው የነበሩ ተሽከርካሪዎችም ለባለ ንብረቶች እንዳስመለሰ አስታውቋል። የጠቅላይ ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በቢሮአቸው ተቀብለው እንግዲህ ማነጋገራቸው ተሰምቷል። በተለይ የአፍሪካ የአሜሪካ እዝ አዛዥ ጀነራል ዳቪድ አንደርሰን የተመራ ልዑካን በቢሮአቸው ተቀበሉ። በሁለቱ ሀገራት መካከል ባለው የመከላከያ ትብብር በቀጣናው ደህንነት እና በጋራ የሚከናወኑ የወደፊት ትብብር መስኮች ላይ ሰፊ ውይይት ማድረጋቸው አመላክቷል። በአፍሪካ የአሜሪካ እዝ አዛዥ ጀነራል ዳቪድ አንደርሰን ከኢትዮጵያ ጋር ያላቸው መከላከያ ትብብር በተለያዩ ዘርፎች የተጠናከረ መምጣቱን ገልጸው ይህም በሁለቱ ሀገራት መካከል ያለውን የረዥም ጊዜ መከላከያ አጋርነት የጋራ ቁርጠኝነት እንደሚያንጸባርቅ አስታውቋል። ኢትዮጵያ ታሪክ ባወጣው ውጣ ውረድ ከፍታና ዝቅታ ጉዟ ላይ ከቀይ ባህር ሞገድ ጋር በጥብቅ የተቆራኘ እንደሆነ ተገልጿል። የባህር በር ባለቤትነት በነበረባቸው የክብር ዘመናት ኢትዮጵያ ኋላ ግርማ ሞገስ የነበራት እንደሆነ ተጠቁሟል። ኃይለ ሥላሴ በነበረበት ጊዜ ኢትዮጵያ ገናናነቷ የሚያንጸባርቅ ነው። የገናናነቷን ዛሬም ለመመለስ የጥንቱ ኢትዮጵያ ባለቤትነት የነበራት የቀይ ባህር አክሰስ ዛሬም የምንጠይቅበት የማያሳፍር አንዱ የኢትዮጵያ አንጡር ሀብት መሆኑን ተንታኞች በሰፊው የገለጹ ይገኛሉ። ዛሬም ኢትዮጵያ የባህር በርና የቀይ ባህር አክሰስ የሚያስፈልጋት አንጡር ሀብቷ ነው። ይህ በዲሞክራሲያዊ በሰላማዊና በውይይት በንግግር መፍታት እንዳለበት መንግስት ይህን ጉዳዮች አጽንኦት ሰጥቶ እየሰራ ይገኛል። የኢትዮጵያ ኤሌክትሪክ አገልግሎት የሀገሪቱ ኢነርጂ ዘርፍ ወደ ላቀ ዲጂታልና ዘመናዊነት ምዕራፍ ለማሸጋገር ያለመ ወሳኝ ውይይት ከአሜሪካ መንግስት ከፍተኛ ልዑካን ጋር አካሂዷል። ውይይቱ የተካሄደ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው በአሜሪካ መንግስት ምክትል ረዳት ጸሐፊ ሚስተር ማርክ ተሮስ ሚጀል የተመራውን ልዑካን በጽህፈት ቤታቸው ተቀብለው ባጋሩት ወቅት እንደነበር ተመላክቷል። በምክክሩ የኢትዮጵያ የኤሌክትሪክ ስርጭት አውታር መረብን በማዘመን ዲጂታል ሽግግርን በማፋጠን ስማርት ቆጣሪዎችን ማስፋፋት፣ ንጹህ ኢነርጂ ማልማትና የኤሌክትሪክ ተሽከርካሪዎችን ማበረታታት ዋነኛ አጀንዳዎች እንደነበሩ ተመላክቷል። ኢትዮጵያ ኃይሏን እያመረተች ዛሬም በርካታ እዚህ ጋር በተያያዘ መሰረተ ልማቶችን አውታሮችን ለመዘርጋት አይነተኛ በሮችን እየከፈተ ይገኛል። ለዚህ ኢትዮጵያና አሜሪካ ኃይል ዘርፍ ትብብርን በላቀ ደረጃ ለመስራት በቁርጠኝነት እንደሚሰሩ አመላክቷል። ውድ ቻናል ቤተሰብ ተከታታዮች ለዓለማችን ለክልላችን ሰላም ያደርግልን። ለዚህ ሀገራችን በርካታ ሀብቶች አሏት። በየትኛውም አቅጣጫ በየትኛውም ዘርፍ ብንሰማራ
ሀገራችን ተፈጥሮ የለገሳት የኃይል ምርትም እንዲሁም ሰው ሰራሽ ኤሌክትሪኮችን በጣም በርካታ በሮችን እየከፈተ ይገኛል። ለዚህ ደግሞ አሜሪካና ኢትዮጵያ በዛ ኃይል ታዳሽነትን በትብብር ለመስራት በቁርጠኛ እንደሚቀጥሉ አመላክቷል። ሰላም ለሀገራችን ለዓለማችን ያደርግልን። ወደ ቻናል ቤተሰብ ተከታታዮች ታጥቃችሁን ተንቀሳቀሱ ወንድሞቻችን፣ ለሰላም ቅድሚያ ሰጠን፣ አብረን እንስራ እናልማ። ጦርነት አይጠቅምም። ኢትዮጵያን ፈጣሪ ባርክ። በሌላ መረጃ ተመልሰን እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ ተመኘሁኝ።